ኢትዮጵያ ውስጥ ከሰሜን ጫፍ እስከ ደቡብ ከተማና ገጠርን ሳይለይ ሃይማኖት ባህልና ዘር ሳይገድበው ዩኒፎርም በሚመስል መልኩ የጾታ ጥቃት የነበረና ያለ ነው። አንድ ሴት ከቤት ወጣ በሰላም ሱቅ ደርሳ መመለሷ አጠራጣሪ ነው። በዚህ ሀገር ሴክሹዋል ሃራስመንት የሚባለው ነገር ኢትዮጵያ ውስጥ እንኳን ወንዱ ሴቷ ራሷ እውን አይመስላትም። አንድ ሴት ልጅ በሰፈር ውስጥ በተደባዳብነት የታወቀ ወንድም ካሌላት በሰላም ወጣ አትገባም። ሰደብ መቅጠት ማስገደድ ከዛም አልፎ ተርፎ የህይወት መስዋዕትነት መክፈል የተለመደ ሆኗል። ዛሬ የ800 ሜትር ሯጭ የሆነችው ኩለኒ ገልቻ በዚሁ በጾታ ጥቃት መገደሏን ቮይስ ኦፍ አሜሪካ የኢትዮጵያ ስፖርት ፌዴሬሽን ጠቅሶ ዘግቧል። የፌዴሬሽኑ ባለስልጣን ሐሳባቸውን ሲገልጹ ብዙዎቹ አትሌቶች ከገጠሩ የሀገሪቷ ክፍል ስለሚመጡ ላይፍ ስኪል ወይም ደግሞ የህይወት ክህሎት ይጎላቸዋል በማለት የተሳሳተ ግምት ሰጥቷል። ከላይ ለመግለጽ እንደሞከርኩኝ የጾታ ጥቃት ከተማና ገጠርን አማርኛና ኦሮምኛን በማለት የምለይ ሳይሆን የሀገሪቷ ጠቅላላ ችግር ነው። በገጠርም በከተማም የሚኖሩ የኢትዮጵያ ህዝቦች የራሳቸው የሆነ ላይፍ ስኪል ፊሎሶፊ ኦፍ ላይፍ ስላላቸው ይልቁንስ የጾታ ጥቃት ለማስቆም በሰፊው ቢሰራ የተሻለ ይሆናል በማለት ለፌዴሬሽኑ ማስታወስ እንወዳለን። በመቀጠል ለኩለኒ ገልቻ ቤተሰብ መጽናናትን እየተመኘን ቮይስ ኦፍ አሜሪካ ያደረገውን ቃለ መጠይቅ እንድታደምጡ እንጋብዛለን። በሌላ ዜና አድማጮች በፌደራል ማረሚያ ቤቶች ስፖርት ክለብ ውስጥ በመካከለኛ ርቀት ማለት 800 ሜትር ተወዳዳሪ የነበረችውና በብሔራዊ ቡድን ውስጥ በተለያዩ ጊዜያት ተመራጭ በመሆን የምትታወቀው የ19 ዓመቷ አትሌት ኩለኒ ገልቻ ከወንድ ጓደኛዋ ጋር በተፈጠረ አለመግባባት በአትሌት ጓደኛዋ እጅ ሕይወቷ በስለት ማለፉን የኢትዮጵያ አትሌቲክስ ፌዴሬሽን የፌዴራል ማረሚያ ቤቶች ስፖርት ክለብን በምንጭነት ጠቅሶ ለአሜሪካ ድምፅ ገልጿል። ጽዮን ግርማ የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ የጥናት ባለሙያ አቶ ስለሺ ብስራትን አነጋግራ ተከታዩን አጠር ያለ ዘገባ አቅርባለች። የአትሌት ኩለኒ ገልቻ ገዳይ እንደሆነ የተጠረጠረው ጓደኛዋ ራሱ እጁን ለፖሊስ በመስጠቱ በቁጥጥር ስር ውሎ ምርመራ እንደተጀመረ አቶ ስለሺ ብስራት ገልጸዋል። አትሌቷ ለወደፊቱ በጣም ተስፋ ያላት አትሌት እንደነበረች ውጤቷ ይገልጽ ነበርም ብለዋል። ይሄ መካከለኛ ርቀት የሚባለው ውድድር አብዛኛውን ጊዜ እኛ ብዙ የገባንበት ውድድር አይደለምና ብልጭ ድርግም የሚል አይነት ሁኔታ ይታይበት የነበረ ነው ከበፊት። አሁን ላይ ከቅርብ ጊዜያት ወዲህ እነ አትሌት ፋንቱ መጊሶ፣ እነ መሐመድ አማን፣ እነ ሊዲያ መለሰ እና የመሳሰሉ አትሌቶች ብቅ እያሉ የመጡበት ነውና ከነሱ መካከል አንዷ ናት አትሌት 2 ደቂቃ ከ06 ከ68 ማይክሮ ሰከንድ የግል ምርጥ ሰዓት የነበራት ናት። በተለይ አሰላ ላይ ተካሄደ ውድድር ላይ ከዛ ቀጥሎ እንደገና አፍሪካ ጨዋታ ኢትዮጵያን ወክላ ጋቦሮኒ ላይ ተሳትፋ ነበረ 2014 ማለት ነው። እዛ ላይ 2:07:05 የሆነ ሰዓት ነበራት እና አትሌቷ ለወደፊቱ ተስፋ ያላት አትሌት መሆኗን ውጤቷ ያመለክታል። ፌዴሬሽኑ በአትሌት ኩለኒ ሞትና የአሟሟት ሁኔታ በጣም ማዘኑን አቶ ብስራት ጠቁመው ሴት አትሌቶችን ከእንዲህ አይነት አደጋ ለመታደግ የተለየ ስልጠና እንደሚያስፈልግ ተናግረዋል። በዚህ እድሜ በዚህ አይነት ሁኔታ ህይወት ማለት እጅግ በጣም አሳዛኝና አስጠቃቂ ነው። ጉዳዩ የሚመለከታቸው አካላት በተለይ ሴት አትሌቶቻችንን ይሄ ላይፍ ስኪል በማሰልጠን ህይወት ክህሎት ባለው ነገር ማለት አብዛኛው ከገጠሩ የኢትዮጵያ ክፍል ነው የሚመጡትና ብዙ የህይወት ኤክስፖዠር የላቸውም፣ ለህይወት የተጋለጡ አይደሉምና በቀጥታ ሩጫውን ነው የሚሮጡትና የህይወት ተሞክሮ የላቸውም፣ የህይወት ልምድ የላቸውም እና እንደዛ አይነት ስልጠና በክለቦቻቸው ሊያገኙ ይገባል። ምክንያቱም አሁን የተፈጠረው አይነት አደጋ ይቀንሳል በዛ አይነት መንገድ ቢሆን ማለት ነውና ይሄን ጉዳይ ክለቦች በጣም ትኩረት ሰጥተው በተለይ ወንዶችም ሴቶችም አትሌቶቻቸው ህይወት ተሞክሮ የሚባለውን ነገር ወይም የህይወት ክህሎት የሚባለውን ነገር ስልጠናውን ሊያሰጧቸው ወይም ሊሰጧቸው ይገባል የሚል አቋም አለው ፌዴሬሽኑ። የአትሌት ኩለኒ ገልቻ አስክሬን በሚኒሊክ ሆስፒታል ምርመራ ሲደረግለት ቆይቶ ግንቦት 5 ቀን 2008 ዓ.ም ላይ በትውልድ አካባቢዋ በኦሮሚያ ክልል አምቦ ከተማ የቀብር ስነ ስርዓቷ መፈጸሙም ታውቋል።